የሰዓቱ ሰበር መረጃዎች ነው። የቴዲ አፍሮ አዲሱ ኢትዮሪክ የተሰኘው አልበም ከወጣ ወዲህ በቴዲ አፍሮ ዙሪያ የሚገኙ የሙያ አጋሮችና እንዲሁ ባልደረቦቹ በመታፈንና በመታሰር ላይ ይገኛሉ። በዛሬው ዕለት የተደመጠው እጅግ አሳዛኝና አስገራሚ መረጃ ተሰምቷል። ታዋቂው ዘፋኝ በእስር ላይ ይገኛል። ከቴዲ አፍሮ አልበም ጋር ተያይዞ ይህ እጅግ ታዋቂና የሙያ ጓደኛው እንዴት ሊታሰር ቻለ የሚለውን ዝርዝር መረጃም ይዘናል። በዚህ መረጃ ሰዓት ታደምጣላችሁ። ታዋቂው ከፍተኛ አመራር የቴዲ አልበም ቤቱ ተገኝቷል በሚል ታፍኖ ከቤት መወሰዱን ባለቤቱ ገለጸች። የብልጽግና እና እንዲሁ የአዲስ አበባ ከፍተኛ አመራር ካቢኔ የሆነው ይህ ግለሰብ በፍተሻ የቴዲ አፍሮ አዲሱ አልበሙ ቤቱ ተገኝቷል በሚል ተይዞ መወሰዱ ታውቋል። ይህንንም የገዛ ባለቤቱ አረጋግጣለች። የከፍተኛ አመራር ማን ነው? ዝርዝር መረጃ በዚህ መረጃ ሰዓት ታደምጣላችሁ። በሌላ መረጃ እንዲሁ ዓለም አቀፍ ሪከርዶችን ኢትዮሪካ መሰባበሩን ቀጥሏል። በዛሬው ዕለትም ከፍተኛ የተባለለትን አንድ ሌላ ተጨማሪ ሪከርድ ኢትዮሪክ የተሰኘው የቴዲ አፍሮ አልበም መስበሩና መነጋገሩን ቀጥሏል። ይህ ሪከርድ ምንድን ነው? የምታደምጡት ነው የሚሆነው። ውድ ተመልካቾች ከዚህ በተጨማሪ በዚህ ጋር ተያይዞ ማለት ነው ከፍተኛ ጥንቃቄ ሊደረግ እንደሚገባ አንድ የአገዛዙ ቡድን የደህንነት መስሪያ ቤት አባል መረጃ አሽልኳል። ይህ መረጃ ምንድን ነው? ከፍተኛ ጥንቃቄ ህብረተሰቡ እንዲያደርግ እየተነገረ እንደሚገኝ ነው መረጃውን ያሾለከው። ይህ ከፍተኛ ጥንቃቄ እንዲያደርግበት ህብረተሰቡ የተነገረው መረጃ ምንድን ነው የሚለውንና ተያያዥ ጉዳዮችን የማቀርብላችሁ ነው የሚሆነው። ውድ ተመልካቾች እነዚህን መረጃዎች ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸውን ሌሎች አጫጭርና ወሳኝ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ በዝርዝር የማድረስ ነው የሚሆነው። በእኔ በኩል መልካም ቆይታን ተመኘውላችሁ። ሰላም ሰላም፣ ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ከርማችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የምቆየው ከሁሉ በጂ መረጃ እኔ ልዑል ነኝ። ቀዳሚውን መረጃ ወደ እናንተ ላድርስ። ታዋቂው ሙዚቀኛ ቴዲ አፍሮ ቴዎድሮስ ካሳሁን በለቀቀው የኢትዮሪካ የተሰኘው አዲሱ አልበም ዙሪያ በርካታ እውነቶች እየተከሰቱ ይገኛሉ። በርካታ የሙያ አጋሮቹና እንዲሁ ባልደረቦቹ በመታፈንና በመታሰር ላይ የሚገኙት የቴዲ አፍሮ አባላቶች በዛሬው ዕለት ለፍርድ ቤት መቅረባቸው ተገልጿል። የአቦጊዳ ባንድ ሁለት ግለሰቦች በትላንትናው ዕለት ለጥያቄ ትፈልጋላችሁ በሚል ፌዴራል ፖሊስ ይዟቸው ወደ ሜክሲኮ የሚገኘው ፌዴራል ፖሊስ ዋና ጽሕፈት ቤት ማቅናታቸው ተነግሯል። በዛሬው ዕለትም ችሎት ፊት መቅረባቸው ተነግሯል። በልደታ ምድብ አንድ ችሎት የቀረቡት እነዚህ ሁለቱ ታዋቂ የአቦጊዳ ባንድ አባላቶች በዛሬው ዕለትም ፍርድ ቤት መቅረባቸው ነው የተገለጸው። የፌዴራል ፖሊስ ክስ የመሰረተ ሲሆን በክሱ ላይ የተደረጉ ቻርጆችም እጅግ አስገራሚ ሆነው ተገኝተዋል። ለምሳሌ ቁጥር 1 ክስ ተብሎ የቀረበባቸው እነዚህ ሁለት የአቦጊዳ ባንድ አባላቶች ኪነጥበብን ሽፋን በማድረግ ከባድ የሚባሉ አሸባሪዎችን ትረዳላችሁ እንዲሁ በገንዘብም ታበረታታላችሁ የሚል የክስ ቻርጅ እንደቀረበባቸው ነው የሚገለጸው። እጅግ በጣም አስገራሚ የሆነና ፌዝ የተቀላቀለበት የፌዴራል ፖሊሱ የክስ ቻርጆች በዛሬው ዕለት መደመጣቸው ነው የተገለጸው። እስካሁን ድረስ ፍርድ ቤቱ ምንም አይነት ውሳኔ ባይሰጥም ፌዴራል ፖሊስ ተጨማሪ የ1 ሳምንት የምርመራ ሂደት ይፈቀድልኝ በማለቱ ፍርድ ቤቱ ለዚሁ ለቀረበለት ጥያቄ ውሳኔ በመስጠት ተጨማሪ 1 ሳምንት የምርመራ ሂደቱ እንዲሳለጥ በሚል ለፌዴራል ፖሊስ ፍቃድ ሰጥቶ እነሱንም በወህኒ ቤት እንዲቆዩ ማድረጉ ነው የተረጋገጠው። በሌላ መረጃ ታዋቂውና እንዲሁ የቴዲ አፍሮ የቅርብ ጓደኛና የሙያ አጋር ጎሳዬ ተስፋዬ ቤቱ መፈተሹ ነው የተረጋገጠው። በትላንትናው ዕለት በሚኖርበት መኖሪያ ቤቱ አካባቢ ሲቪል የለበሱ በፓትሮል የመጡ የደህንነት አባላቶች እንዲሁም በሁለተኛው ፓትሮል ደግሞ የታጠቁና ዩኒፎርም የለበሱ ፌዴራል ፖሊሶች ቤቱን ሰብረው በመግባት የፍተሻ ወረቀት ሳይዙ ቤቱን መፈተሻቸውንና ቤቱን ፈትሸውም ቀጥ ብለው እንደወጡ ነው የተረጋገጠው።
መልስ ጠይቄ ነበር፣ ነገር ግን ምንም አይነት መልስ አልተሰጠንም ሲሉ የጎሴ ተስፋዬ የቤተሰብ አባላቶች ገልጿል። እውነቱ ሲካሄድ ድምፃዊ ጎሴ ተስፋዬ ቦታው ላይ ባይገኝም ባለቤቱና የቅርብ ወዳጆቹ ቤት ውስጥ በነበሩበት ሰዓት ነው ድንገት መንኳኳቱን የሚገልጹት። በሩ ተንኳኳ። በሩንም ከፍቼ ምንድን ነው ስል ከፌዴራል ፖሊስ ነው የመጣ ነው፣ የፍተሻ ትዕዛዝ ይዘናል፣ ፍተሻውን ማካሄድ አለብን በማለት ነው የገለጹት። ለምንድን ነው ፍተሻውን የምታካሄዱት በማለት ባለቤቱ እየጠየቀች ቢሆንም እስካሁን ድረስ ምንም አይነት መልስ እንዳልተሰጣትና ፍተሻውን አካሂደው ቤቱንም አመሰቃቅለው በመጡበት መኪና መመለሳቸውን ባለቤቷ ተገልጻለች። እንግዲህ ወደ ተመልካቾች በጣም በርካታ ሁነቶች እየተካሄዱ ነው የሚገኙት። ከቴዲ አፍሮ አልበም መውጣት ጋር ተያይዞ በርካቶች መታፈሳቸውም ጭምር ተነግረዋል። ናይት ክለብ ውስጥ እንዲሁም የግሮሰሪ ሬስቶራንት ውስጥም የከፈቱ የሬስቶራንትና የግሮሰሪ ባለቤቶች ጭምር ታስረው እንደተለቀቁ ነው በትላንትናው ዕለት በሰራነው ቪዲዮ እየገለጽኩላችሁ። ከዚህ በተጨማሪም እንዲሁ ሌላኛው የቴዲ አፍሮ ቴዎድሮስ ካሳሁን የሙያ አጋር ጌትሽ ማሞ ሙዚቀኛ ጌትሽ ማሞ በትላንትናው ዕለት ወንድሙ መታሰሩን ገልጿል። በትላንትናው ዕለት የጌትሽ ማሞ ወንድም በሚኖርበት መኖሪያ ቤት አቅራቢያ ላይ በእግሩ እየተራመደ ባለበት ሰዓት ነው ባልታወቁ ሰዎች ታፍኖ መወሰዱን ራሱ ጌትሽ ማሞ የገለጸው። ጌትሽ ማሞ ከሰሞኑን በዚሁ ኢትዮሪካ አልበም ዙሪያ የሰጠው እጅግ አነጋጋሪ መረጃ እንዳለ ይታወቃል። የቴዲ አፍሮ አልበም ከሰማሁ ወዲህ እኔ መተንፈስ ያቃተኝን ተነፈሰልኝ በማለት እጅግ የሰላ ትችቱን ለአገዛዙ ቡድን አባላቶችና ለአብይ አህመድ ሲሰነዝር መቆየቱ ይታወቃል። አብይ አህመድን ያወቅኩባትን ጊዜ እረግማለሁም ሲል ከተቦርነ ጋር ባደረገው ቃለ ምልልስ መግለጹ ይታወቃል። በዚህ ቃለ ምልልሱ በርካቶችን ያስደነገጡ ቃለ ምልልሶችና ከአፉ የሚወጡት ከባድ ትችቶች አገዛዙን ቡድን እንደረበሹት ማሳያ ነው ተብሎለታል። የጌትሽ ማሞ ወንድም መታሰሩ። ውድ ተመልካቾች በሌላ ዝርዝር መረጃ በአዲስ አበባና እንዲሁም በዋና ዋና በሚባሉ ሕዝብ በሚበዛባቸው ከተሞች ላይ ከፍተኛ ጥንቃቄ እንዲደረግ ሲል አንድ የደህንነት ሹም አሽሉክ ያወጣው መረጃ አሳየ። የደህንነት መስሪያ ቤቱ በትላንትናው ዕለትና ከትላንት ወዲያ ባደረገው የሁለት ቀን ዝግ ስብሰባም ከፍተኛ ቁጥር ያለውን ወጣት ለማፈስ እየተዘጋጀ እንደሆነ ይህ አገዛዝ ቡድን ገልጿል። የግንቦቱን ምርጫ ተያይዞ በተለያዩ ክሶችና እንዲሁም ደብዛ በማጥፋት የደህንነት መስሪያ ቤቱ ከፍተኛ ሚና እንዲጫወት ከከፍተኛ አመራር ሹሞች ትዕዛዝ እንደተላለፈበትና ይህንን ትዕዛዝ በፊታችን 15 ቀናት ውስጥ እንዲያካሄድም እንዲደረግ ውሳኔ መወሰኑን ነው ደህንነት መስሪያ ቤት ውስጥ የሚገኙ የመረጃ ምንጮቻችን የገለጹትም። በግንቦቱ በሚካሄደው ምርጫ ላይ በርካታ ወጣቶችን በማፈስ የወጣት ቁጥሩን ለማመንመንና እንዲሁ ከምርጫ በኋላ ለመልቀቅ ስትራቴጂ ነድፎ እየተንቀሳቀሰ እንደሆነ የአብይ አህመድ መንግስት እየተገለጸ ነው የሚገኘው። በደህንነት መስሪያ ቤቱ በትላንትናው ዕለት ብቻ በቴዲ አፍሮ ሙዚቃ ሰምታችኋል በሚል እንዲሁም በማይረቡ ምክንያቶች ከ1500 በላይ በተለያዩ ከተሞች ላይ ታፍነው እንዲሁም በፓትሮል ተጭነው የታሰሩ እንዳሉ ነው መረጃዎች እየጠቆሙ የሚገኙት። ስለዚህም በርካታ ሰዎች እንዲሁ ህዝብ በሚበዛበት ቦታ እንዳትንቀሳቀሱ እንዲሁም መታወቂያና ናሽናል አይዲ ይዛችሁ እንድትንቀሳቀሱ፣ ምክንያቱም እነዚህን ያልያዘ ሰው ምክንያት በማድረግ ነው እስር ለማሰር እየተዘጋጁት ሲል የደህንነት መስሪያ ቤቱ አንድ ስሙ እንዳይጠቀስ የፈለገ አመራር የገለጸው። ውድ ተመልካቾች በሌላኛው አስገራሚና አስደናቂ መረጃ የአገዛዙ ቡድን ከፍተኛ አመራር ቤት ውስጥ የቴዲ አፍሮ አልበም ተገኝቷል በሚል ታስሮ መውጣቱን ከቤቱ ባለቤቱ ገለጸችም። ከፍተኛ አመራሩ ቤት ውስጥ ተገኘ የተባለውን ኢትዮሪካ የተሰኘውን አዲሱን የቴዲ አፍሮ አልበም ታደምጣለህ በሚል መታሰሩን የገለጸችው ባለቤቱ እንደምትለው ከሆነ ቤታችን ውስጥ ምንም አይነት የቴዲ አፍሮ አልበምም ሆነ ሙዚቃ ተከፍቶ እንደማያውቅ የገለጸች ሲሆን ነገር ግን ሙዚቃውንስ ከፍተን ቢሆን ይህ የግለሰባዊ መብቱ የሚወስንለት ነው በማለት እጅግ በሲቃ ገልጻለችም። ከፍተኛ አመራሩ በአዲስ አበባ አስተዳደር ካቢኔ የሆነ ግለሰብ እንደሆነ የታወቀ ሲሆን እንዴት በዚህ ክስ ሊከሰስ እንደቻለና ዝርዝር ጉዳዮቹ ባይብራሩም በትላንትናው ዕለት ግን ከመኖሪያ ቤቱ በደህንነት ኃላፊዎች መወሰዱ ነው የተገለጸው።
ውድ ተመልካቾች እንግዲህ ከፍተኛ አመራሮች ጭምር የቴዲ አፍሮ አልበምን ትሰማላችሁ በሚል እያሰረ የሚገኘው እንዲሁ ከፍተኛ ድንጋጤ ላይ የሚገኘው አገዛዙ ቡድን ራሱን እንዲሁም የራሱን ሰዎችን ማመን እንዳቃተው ማሳያ ነው ሲሉ በርካቶች እየተቀባበሉት ይገኛል። ይህን መረጃ ውድ ተመልካቾች በሌላ ወሳኝ መረጃ በርካታዎችን ያስደነገጠውና እንዲሁ አገዛዙን ያፍረከረከው ኦፕሬሽን በሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ተካሄደ። ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ከ20 በላይ ጠላትና ከ45 በላይ ክላሽንኮቭ እንዲሁም 3 ብሬን የማረክበትን ድል መጎናጸፋቸውን የተረጋገጠው ማዕረግተኞቹን ጨምሮ ከ100 በላይ ጠላት በተደመሰሰበት በቆሰለበት ተጋድሎ 104ኛ ኮር 23ኛ ክፍለ ጦር በ5 አቅጣጫ ለማጥቃት በአብይ ካድሪ በጀነራል ዘውዱ እየተመራ በየአቅጣጫው የተንቀሳቀሰው የብልጽግና ወንበር ጠባቂ ገዳይ የአብይ ሰራዊትን የአሳምነው ግልገሎች ምርኮና ሙት በማድረግ ታላቅ ጀብድ ፈጽሟል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ለማጥቃት በየአቅጣጫው ከአጅባራ ባዙራ በኩል እንዲሁም የአማራን አሳማን ሆዳም ቅጥረኛ አድማ ብተናና በበርበር በኩል አሰልፎና ከተንታ የብርሃኑ ጁላ ተገዶና ተገፎ የመጣውን በዛ በኩል በመቀጥቀጥ እንግዲህ በርካታ ድል መጎናጸፋቸውን ነው የገለጹት። 23ኛ ክፍለ ጦር በልበ ሙሉነት በየአቅጣጫው ለመክበብ ያሰፈሰፈውን የብልጽግና ወንበር አስጠባቂ ሰራዊትን በተለመደው ስቦ አስገብቶ በመደቆስ ስልታቸው የተካኑት አስገብተው ከበው ፊልም በሚመስል ሁኔታ በጅምቦና እንዲሁ ሳንጃ ጨምሮ በመውጋት ጠላትን የጀብድ የአሞራ ሲሳይ አድርገውታል። በትላንትናው ዕለት ከተካሄዱት እጅግ ደም አፋሳሽ ውጊያዎች መካከልም ይህኛው የሚጠቀስ ነው። ውድ የሁሉ በእጅ የመረጃ ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ እና እንዲሁ ወቅታዊ መረጃዎች ዳግም እንደምንገናኝ ቃል እየገባው በዚሁ ተሰናበትኳችሁ። ቪዲዮውን ከወደዳችሁት እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቪዲዮ በፍጥነት ወደ እርስዎ እንዲያደርጉና የዚህ ቻናል ቤተሰብ እንድትሆኑ በአክብሮት ጠየቅኩኝ። ሀገራችን በሕዝቦቿ ጥረት ታፍራና ተከብራ ለዘለዓለም ትኖር። ብሩህ ቀን በእኔ በኩል ተመኘው።